ሰላም ሰላም፣ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ ፋሚሊዎቼ? የትም ፋሚሊዎች ሰላም ናችሁ? ሰላማችሁ ባላችሁበት ብዝት ይበልልኝ። ባለፈው በቀሌት በተዋዛ ስለ ህግ ነገር ነግሬያችኋለሁ። ህግና የትም ወርቅ የሚለውን ታሪክ ማለት ነው። ስለ ራሴ ነው መቼም ቀንጨብ አድርጌ እየነገርኳችሁ ያለሁት። ለምንድን ነው ስለ ህግ የነገርሽን? ምን ለማለት ነው ህግና እኔ እንከባበራለን ምትዩ ያላችሁኝን ካላችሁ ትክክለኛ ሲዩሲ እና ትክክለኛ በባለፈው ቪዲዮ እንደነገርካችሁ ትክክለኛ ሲዩሲ እና ትክክለኛ ምርመራ ትክክለኛ ፓስፖርት ካለሽ ህጋዊ ትክክለኛ ህጋዊ ነሽ ማለት ነው። እና ትክክለኛ ፓስፖርት ስላለኝ፣ ትክክለኛ ሲዩሲ ስላለኝ፣ ትክክለኛ ምርመራ ስላለኝ፣ ትክክለኛ ቪዛ ስላለኝ ደግሜ ወደ ስደት መጣሁኝ ማለት ነው። ስደት እኮ መርጠ ነው ወይም ፈቅደ ነው አይደለም የምንመጣው። በእርግጥ ብዙ ነገሮች እንትን ሲሉብን ነው፣ ብዙ ነገሮች ሲወዛገቡብን ነው ወደ ስደት ዓለም የምንመጣው ማለት ነው። ግን ስደት ላይ ስንመጣ ደግሞ የራሳችንን የሆነ ነገር አበላሽተን ሳይሆን መምጣት ያለብን የራሳችንን የሆነ ነገር አሳምረን የራሳችንን የሆነ ነገር አስተካክለን ነው መምጣት ያለብን። ምክንያቱም ነገ እዛ ጋር ይጸጸት አለ፣ በደል አለ። አሁን ከቤተሰብ ተጣልተሽ ልትመጪ ትችያለሽ፣ ብዙ ጸጸት አለ። እንደገና ያንን ደግሞ እግዚአብሔር የሰጠሽ ብላቴና ደግሞ የሆነ ነገር እውነት እኔ ስሙ ራስ መጥራት ራሱ አልፈልግም፣ መጥፎ ነገር ነው በእውነት። እሱን እንትን ብለሽ መተሽ ፌል አስደርገሽ መተሽ ሊሆን ይችላል እህቴ፣ እሱን ሊጸጽት ይችላል። እና እኔ በተረፈና በዚህ አጋጣሚ የምነግራቸው ነገር ቢኖር ምንም ነገር በራሳችን ስንወስን ቆም ብለን ማሰብ አለብን ማለት ነው። እና ብዙ እህቶች አሉ፣ አንዳንድ እህቶች እውነቴን ነው እውነት እኔ ቤተክርስቲያን ሴቶች ብዙ አብዛኛ ጊዜ ቤተክርስቲያን ሆነን ሹክሹክ ብለን የምናወራው ነገር በጣም አለ። እና አጋጣሚ ልጄን ይዤ ቤተክርስቲያን ሲሄድ ነው ያገኘኋት እቺ ሴት ማለት ነው። እና በሴቶች እያወራን የሆነ የአመቱ ሚካኤል ነበረ እና ቡራኬ ሳትቀምሱ እንዳትሄዱ ምናምን ብለውን እሺ ብዬ ቡራኬ ላይ እንቀምሳለን ብለን ቁጭ አልኩኝ። ቡራኬ ልቅመስ ብዬ ከልጄ ጋም ቁጭ አልኩኝና ከዛ አንድ ሴት እህቴ ምን ትላለች ነገርኳት። ማለት ሴቶች ሆነን አወራን፣ በቃ ስለ አንዳንድ ነገር ስናወራ ራሷ እርጉዝ ናት፣ ድጋሜ ህፃን ልጅ አለ ከእሷ ጋር፣ እንደገና 2 ልጆቿ ትምህርት ቤት ልካለች እንደነገረችኝ ከሆነ ማለት ነው። ለእኔ ግን በጣም መጥፎ ነገር ነው የነገረችኝ። ግን መጨረሻ ላይ ራሱ በጣም ተናደድኩኝ ማለት ነው። እኔ ብናደድም አልሰማኋትም እኔ፣ ምክንያቱም ብልህነት ለራስ ነው። ብልህ ነኝ እኔ፣ በጣም ብልህ ነኝ። እና ደገል ማርያም እመቤቴ ማርያም ለእኔ ያደረገችልኝ በእውነት ብቻ እግዚአብሔር ይመስገን። ሁሉም መላእክት ጥለው አይጥሉኝም እኔን ማለት ነው በእውነት። እና ስለዚህ ሴቶችዬ ስንመጣ የራሴን ታሪክ አድርጌ የምነግራችሁ ነገር አንድ ቦታ ስንመጣ የራሳችን የሆነ ነገር አበላሽተን አይደለም መምጣት ያለብን፣ አስተካክለን ነጌን አስተካክለን። እኔ ብዙ ጉድለት ነበረ ማለት እግዚአብሔር ይመስገን። ጉድለቶች ሁላችንም ከጉድለቶች አለ። ግን ያን ጉድለቶችን ሸፈና አድርጌ እግዚአብሔር እኮ አላማ አለው፣ እግዚአብሔር እኮ የሆነ ነገር አለው፣ ይሄን ብላቴና ለኔ የሰጠኝ የሚለው ሀሳብ ይዤ ነው እኔ አንተን ያልኩት ማለት ነው። እና በጣም ደስ አለኝ እግዚአብሔር ይመስገን። ህግ ያልኳችሁ ደግሞ ትክክለኛ ህጋዊ ሲወስያችሁ በህጋዊ ፓስፖርታችሁ ሁሉ ነገራችሁ ህግ ጥንቅቅ አድርጋችሁ ወደዚህ ብትመጡ ደስ ይለኛል። መምጣት የሚፈልጋችሁ ካላችሁ ማለት ነው። እና አያን በጣም ሀገራችን ሰርተን እንኖራለን የምትሉ ከሆነ እሰዩ፣ በእውነት እሰዩ፣ ደስ ይላል። ሰው የሆነ ነገር ሳይሆን አይመጣም፣ ወደ ስደት አይመጣም። ስለዚህ ስደታችንን አስተካክለን የምንመራው እዚሁ ራሳችንን። መጥተን የማይሳካልን ብዙ ሰዎች አለን፣ መጥተን የማይሳካልን ብዙዎች አለን። ከማዳም ጋር የምንጣላ ብዙ አለን፣ እርስ በርስ የምንጣላ ብዙ አለን። ሁለት ኢትዮጵያዊ አንድ ቤት ቁጭ ብለው እርስ በርሳቸው አይስማሙም፣ ላይስማሙ ይችላሉ። በዛ ምክንያት ልንጣላ እንችላለን። በዛ ምክንያት ወጥተን የራሳችን ስራ እንሰራለን ወይም ያለ ቪዛን ስራ እንሰራለን ብለን ወስነን ሊሆን ይችላል። ይሄ አይሆንም፣ ምክንያቱም መጥፎ ነው። ነገ ፓስፖርትሽ ይበላሽብሻል፣ ቪዛሽ ይበላሽ፣ ብዙ ነገርሽ ይበላሻል ማለት ነው። የቤተሰቦችሽ ናፍቆት እያሳረረሽ እንደገና መልሰሽ እዚህ የሰው ሀገር እያሳረረ መኖር ሳይሆን መታገስ
በቃ እስከ ማደባችን ያለንን ሪሌሽን ማጠንከር፣ መታገስ፣ መልካም መሆን። ለብቻሽ መልካም አትሆኝም? አንዳንድ ጊዜ እውነት እኔ በጣም ተስፋ ቁርጥ የሚያደርግ ነገር ይመጣብኝና በስመ አብ ወልድ እላለሁ። አሁን ሰሞኑ በጣም ጉንፋን እንደሆነ ነገር አሞኝ ነበር ማለት ነው። በዚህ አጋጣሚ ልንገራችሁና ከዛ በቃ የሆነ እግዚአብሔር ሆይ በቃ አደራህን ምናምን የሚል በልቤ የሆነ እንትን አለ። ብቻ በጣም እንትን ነው። አንዳንድ ጊዜ ተስፋሽን ያስቆርጥሻል። ግን በርቱ፣ ጠንክሩ ሴቶችዬ። በጣም መጠንከር አለብን። በጣም በጣም መጠንከር አለብን። ስደት ብለን እስከመጣን ድረስ እግዚአብሔር ከስደት አውጥቶን ሀገራችን ሄደን ብዙ ነገር ሰርተን እንድንበቃና መልካም ፍሬ እንድናፈራ ቅዱስ ፍቃዱ ይሁንልን። በእውነት ነው የምላችሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ስለምታዳምጡኝ፣ ስለምታበረታቱኝ፣ ኮሜንት፣ ላይክ፣ ሰብስክራይብ ስለምታደርጉኝ በጣም አመሰግናለሁ። በእውነት በጣም አመሰግናለሁ። በሌላ ቪዲዮ እመጣላችኋለሁ። ይሄኛው ባለፈው ቪዲዮ የቀጠለ ክፍል 2 ነው። በጣም አመሰግናችኋለሁ፣ ወዳችኋለሁ። ባይ። እሺ